Rajoonni rajan kuno raawwatame Yesuus Kiristoos har'a nuuf cuuphame nuuf barbadeesseera xalayaa garbummaa nuuf kenneera gooftaan guyyaa bilisummaa walakkaa galaanaa walakkaa galaanaa walakkaa galaanaa walakkaa galaanaa dhaabbatee walakkaa galaanaa gurguddoota dhiisee isa badee barbaacha barbaacha gurguddoota dhiisee isa badee barbaacha barbaacha walakkaa galaanaa walakkaa galaanaa walakkaa galaanaa walakkaa galaanaa dhaabbatee walakkaa galaanaa ቤተክርስቲያናችን በዘር ለመከፋፈል እየተደረገ ያለው አካሄድ ይሄን የምትመለከቱ አደገኛ ምን ተፈጠረ? ምን ነው ዛሬ እንደዚህ ተንጫጫችሁ? ምን ሆናችሁ ነው? የዛሬ 2 ዓመት አካባቢ እነ ቄስ በላይን እኮ ከጀዋር መሐመድ ጋር ፎቶ ተነሳ ብላችሁ ከቤተክርስቲያን ስታባረሩና ዲያቆን ኃይለ ሚካኤልን ጥያቄ ሲጠይቁ በአፋን ኦሮሞ ቅዳሴ ሲጠይቁ እኮ ትልልቅ ቄሶች ናቸው ወጥተው ጋላ ቤተክርስቲያን አይገባም ሲሉ የነበሩ አይደል እንዴ? ያኔ እንደዛ ለምን አልጮዋችሁለትም? ያኔ እንደዛ ለምን ለኦሮሞ ህዝብ ድምጽ አልሆናችሁ? ዛሬ ምን ተገኘ እንዴ? እነሱ እኮ ሹመቱን ያደረጉት እኮ በኦሮሚያ ክልል ነው። ጎንደር እኮ አልሄዱም፣ ጎጃም አልሄዱም፣ ሌላ አካባቢ እኮ አልሄዱም። በራሳቸው ምድር ላይ በራሳቸው ቀይ በተወለዱበት ባደጉበት ቤተክርስቲያኑ ያለው ኦሮሚያ ክልል ነው። ተግባባን ወይስ እግዚአብሔር አማርኛ ግዕዝ ካላወራን አይሰማንም እንዴ? በቋንቋቸው መቀደስ ይችላሉ፣ በቋንቋቸው መዘመር ይችላሉ፣ በቋንቋቸው ማመስገን ይችላሉ። መፍታቸው ነው። የማንንም ዳር ድንበር አልገፉም። በቀያቸው ላይ ነው ያደረጉት አይደል እንዴ? የዛሬ 2 ዓመት አካባቢ እኔ ብቻዬን ነበር ስጮህ ነበረው ለነ ቄስ በላይ ለነ ዲያቆን ኃይለ ሚካኤል ኦኬ። እነሱ ያንን ጥያቄ ሲጠይቁ ትልልቅ አባቶች ናቸው ወጥቶ ጋላ ቤተክርስቲያን አይገባም ብሎ መልስ ሲሰጡ የነበረው። ዛሬ ስትንጫጩ እየተንጫጫችሁ ያላችሁ ሰዎች ለምን ያኔ ለኦሮሞ ህዝብ እንደዚህ አይነት መልስ አይመለስም? መፍታቸውን ነው የጠየቁት። ለምን አላላችሁ? ዛሬ እነሱ ብዙ ውጣ ውረድና አልፎ ይሄን አላማቸውን ከግብ ሲያደርሱ ምን አንጫጫችሁ? መፍታቸው ነው በቋንቋቸው መዘመር፣ መቀደስ፣ የራሳቸውን ቤተክርስቲያን መመስረት፣ የራሳቸውን ዘማሪዎች አገልጋዮች መሾም መፍታላቸው። እንኳን ደስ አላችሁ ወገኖቼ፣ ውድ ኦሮሞዎች፣ ራሳችሁን ሆናችሁ መኖር ለምትፈልጉት ህዝቦቼ እንኳን ደስ አላችሁ። ከዚህ የበለጠ ደግሞ ስትሰሩ ከእናንተ ጎን ነን እኛ። ሌላው ተባራሪው ግን ምን አንጫጫው? ልሙጥ ሲሰቀል ቤተክርስቲያን ውስጥ የአንድ ተራ ሀገር መሪ ቤተክርስቲያን ውስጥ ስዕሉ ሲሰቀል ያልተንጫጫችሁ ዛሬ አንድ ብሔር የራሱን የሆነ ነገር ሲሰራ ወታችሁ መንጫጫት። መፍቱ ሲጠይቅ መፍቱ ሲገፋ በቋንቋ ልቀድስ ብሎ ጥያቄ ሲጠይቅ ሲገፋ ሲሰደብ የነበረው ብሔር ዛሬ በክልሉ ላይ የራሱን ስራ ሲሰራ ምን አንጫጫችሁ? ያኔ ሲሰደብ ስለምን ድምጽ አልሆናችሁም? ለዚህ ህዝብ ይሄ አይደለም ምላሻቸው ለምን አላላችሁም? ዛሬ ምን አንጫጫችሁ? ታልባ ቢንጫጫ በአንድ መቆጫ ይዶቆሳል። ከዚህ የበለጠ ስራ በኦሮሚያ ላይ ይሰራል። ሺህ ቤተክርስቲያኖች ተሰርተው ያሉት ኦሮሚያ ላይ ነው እንጂ ጎንደርና ጎጃም አይደለም። ይሄር ነው እኛ በቀያችን የፈለግነውን እንደመስራት የማንንም ፍቃድ አንፈልግም። አይ ድል ለኦሮሞ። አጋለቴ ፈኑ ዋቀቂኛ አጋለቴ ፈኑ ዋቀቂኛ ገላቴ ፈመዳ ከንጋለቴ ፈሜ ገላቴ ፈመዳ ከንጋለቴ ፈሜ ቤተክርስቲያንን ለመከፋፈል በዘር ተመልከቱ፣ በዘር ለመከፋፈል ኃይለኛ በቃን አንገሸገሸን። የናንተ ባንዲራ፣ የናንተ መሬት ስርቆት፣ የናንተ ጎጠኝነት ሰለቸን። በቃን። ኦሮሞ ራሱን ማስተዳደር ይችላል በራሱ ቋንቋ፣ በራሱ ባንዲራ። የናንተን እርዳታ አንጠይቅም፣ እኛ አንፈልግም። በቃን አንገሸገሸን። እናንተ ለኛ ያላችሁ ጥላቻ በዛ፣ አንገሸገሸን። በቃን።
ኦሮሞ መምራት ይችላል። እሱን ደግሞ ታያላችሁ። ቁጭ ብላችሁ ነው የምታዩት። አይችልም እያላችሁ 150 ዓመት ሙሉ ኦሮሞን እየጨቆናችሁ ነበር። አሁን Adulitti biqilan afaan jedhanii gaafee nagaatti dhaati warra kanaani yuutuubii koo sabskiraayib naa godhaa galatoomaa Oromoon.